ማርያም ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና። ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን አያታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ከልከለከላቸው። በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ የሆነታል ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገን ከምዕመናን ጋራም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል፣ አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ እኛም የነሱ ስልጣን ይዘናልና። ወልድ በጌትነቱ እስኪመጣ ለዘላለሙ በእውነቱ የእመቤታችንን በዓሏን እሑድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወቅን። የእመቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለሙ ስሙ የተባረከ ይሁን። እሰግድለኪ 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 ወይቤትሰኪ ሶስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ተቀብለው እንዲወጣ ከአንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በላይን የጣላት የሔዋን ጽኑ የሚጎዳ ማሰሪያዋ በአንቺ ተፈጸላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ ማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ወለድ ዘንድ የወደደች እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ በረከታ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። በግብፅ ካሉ አውራጃዎች በአንዲት ሀገር የመነኮሳት ገዳም ነበረ። ሰይጣን ትጋታቸውን አይቶ ተፈታተናቸው። ምድጃቸውንም አፍርሶ አፈር መላው። ምግባቸውን የሚያመስሉበት ባጡ ጊዜ ድንቅ ታምራት ወደምታደርግ በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ክብርት እመቤታችን ለመኑ። ልመናቸውን ተቀብላ ምድጃቸውን ያፈረሰ ሰይጣን ነውና እንደ ባሪያ 12 ዓመት ይገዛላችሁ አለቻቸው። እንግዲህስ ወዲህ አትዘኑ፣ ከልጄ ከባሕርዩ በተገኘ ስልጣን ሰይጣንን ትገዙት ዘንድ ስለ እናንተ ለምኜዋለሁና አለቻቸው። ስለዚህም ነገር አይድነቃችሁ። በአማላጅነቴ ኃይል ከዚህ የበለጠ ጸጋ በሰማያት ታገኛላችሁና። በዚያውስ ላይ ልጄ በከበረ ወንጌሉ ለደቀ መዛሙርቱ አጋንንት እንኳ ቢገዙላችሁ ስለዚህ ነገር አይድነቃችሁ። ስማችሁ በልበ ሥላሴ ተጽፏልና በዚህ ደስ ይበላችሁ እንጂ ያላቸውን አልሰማችሁምን? ይህንን የወንጌል ቃል ለመፈጸም ድንቅ ታምራት በማድረግ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ኃይል ሰይጣን እንደ ባሪያ ተገዛላቸው። አስቀድሞም እሱ ራሱ የመላውን አፈር ከምድጃቸው ፈጥኖ ያወጣው ዘንድ አዘዙት። ሁለተኛም ይፈጭ ዘንድ አዘዙትና በፍጥነት ፈጭቶ ሰጣቸው። አብዝቶ ይፈጭ ነበር እንጂ እንደ ሰው መጠን አይደለም። ዳግመኛም እንጨት ይለቅም ዘንድ አዘዙትና 200 ሰዎች መሸከም የማይቻላቸውን ተሸክሞ በአንድ ጊዜ ያመጣላቸው። መነኮሳትም አይተው አምላክን የወለደች እመቤታችንን አደነቋት። ያን ሰይጣን ግን ይህን ያህል ሸክም በምን ተቻለ አሉት። እሱ ግን
ካልበቃችሁስ ልቦናችሁ ያሰበውን ጨምር ዘንድ እዘዙኝ አላቸው። የዚያች አገር ሰዎችም እርስ በርሳቸው ቀድሞት በዚህ ሰይጣን ተፈትነን አድነንም ነበር፣ ዛሬ ግን ደስ አለን፣ እመቤታችን እንደ ባሪያ ያገልግላችሁ ብላ ይህን ሰይጣን ከሰጠችን ቀን ጀምሮ ከድካማችን ሁሉ አርፈናልና ተባባሉ። ሁለተኛም እሊህ መነኮሳት ያን ሰይጣን አሳ ያመጣላቸው ዘንድ አዘዙትና እሱም ታዝዞ አሳ አንበሪ ያመጣላቸው። በዚያን አሳ አንበሪ ላይም ትልቅ መርከብ ከነጋዴዎች ጋራ ከዋናተኞችም ጋራ ቁጥር ከሌለው ከብሩ ሳጥናቸውም ጋራ ነበር። ባህሩም የዓመት መንገድ ያህል ሰፊ ነበር። መርከቡንና አሳ አንበሪውን በላዩን ካለ ሁሉ ጋራ ይዞ ፈጥኖ አደረሰላቸው። እዚህም መነኮሳት ባዩ ጊዜ ደንግጠው ይህንን ስራ እንደምን ባለ ብልሃት ሰራህ አሉ። እሱም የወደዳችሁትን ትገዙ ዘንድ አመጣላችኋለሁ አመጣሁላችሁ። እናንተስ በአሳ ምክንያት አንዲት ስራ አዛችሁኝ ነበር። እኔ ግን ወደ ወንድሞቼ ለመሄድ ተውኝ ዘንድ ያላዛችሁኝን ብዙ ስራ ሰራሁላችሁ አላቸው። ይህም መነኮሳት እመቤታችን እስከ 12 ዓመት ተገዛ ብላ ካዘዘችን ሳትደርስ አንለቅህም አሉት። እኒያም የመርከብ ሰዎች ጌታችሁ ላይደለ አስቀድሞ ለማታውቁት እንደምን ታዝዛቸው አሏቸው። የመርከቡም ሰዎች አይምሯችንን አናውቅም፣ ልቦናችንን ሰውሮ ወደ እናንተ በአንድ ጊዜ ያደረሰን እንጂ አሏቸው። እኒህም መነኮሳት በእመቤታችን ኃይል መጣችሁ እንጂ ያመጣችሁ እርሱ በኃይሉ አይደለም። ለዚያም ሰይጣን ይህንን አታድንቁለት፣ ይገዛልን ዘንድ ይህንን ስልጣን ሰይጣን የሰጠችን የአርያም ንግሥት እመቤታችንን አድንቋት እንጂ ብለው መለሱላቸው። ቀድሞስ ማዕድ ቤታችንን በማፍረስ ሲፈታተነን ይኖር ነበር። ዛሬ ግን በእመቤታችን ኃይል የሚሻውን ሁሉ ያደርግልናል። እንዲህ የአረማውያን የዚህን ተአምር ነገር ሰምተው ከእኛ ሃይማኖት የእናንተ ሃይማኖት ይበልጣል፣ እኛንም ክርስቲያን እንሆን ዘንድ አጥምቁን አሉና በአብ በወልድ በመንፈስ ቅዱስም አሳምነው አጠመቋቸው። በቅድስት ሥላሴ እና ኃጢአትን በምታስተስሪ በአንዲት ጥምቀት ማመንንም አስተማሯቸው። ከዚህ በኋላ ገንዘባቸውን ሁሉ በእመቤታችን ስም ለተሰራች ቤተክርስቲያን ሰጡ። መርከባቸውንም ለመዝጊያ ለመስኮትም ለሚያሻቸውም ስራ ሁሉ ሆነ። ብረቱም ለመክፈቻና ለጭንጋን ለስራ ሁሉ መርጃ ሆነ። የመርከቡ ምሰሶ ለምሰሶ ሆነ። እኒህም ሰዎች ሁሉ በዚች ገዳም ውስጥ መንኩሰው ቅስናንም ተሹመው በምንኩስናቸው በክህነታቸው ደስ አሰኘዋል። ያ ሰይጣን ግን ከ12 ዓመት በኋላ ማገልገሉን ጨርሶ ወደ ወንድሞቹ የዚያች ገዳም ማህበር መነኮሳት ይህንን ታምራት አስበው አመሰግኗል። ክርስቲያን የሆኑ እኒህ ባለመርከቦች የእመቤታችንን ፍቅር አበሱ፣ በዓሏንም አከበሩ። ለሚሰማው ድንቅም ሆነ እርሱ ምስጋናም አመሰግኗል። ይህች ቤተ ክርስቲያን ልጆች እኛን ከልዩ ጠላት እጅ ጠብቀን ዘንድ በማክበርና በምስጋና እናመስግናት። እሱም ልመናዋ እንደ አጥር የሆነን ይሁን ለዘላለሙ በእውነት እንደ አላባሽ ጋሻ ይሰውራል። ልመናዋ ክብሯ በእኛ ላይ በእውነት ይደርብን ለዘላለሙ አሜን። የሰማነው በልቦናችን ያሳደረው ከመሬታችን ከቅድስት ሰማይ ፍቅሩ ያደለን የሰማነውን በልቦናችን ያሳደረው ሰርተን እንድንጠቀሙ እግዚአብሔር ይርዳን። እግዚአብሔር ስናት በቤት ሰላም ፍቅር ነገር ይቆየን። ሀገራችን ኢትዮጵያ ሰላም ያደርግልን። በሀገራችን ሰላም ፍቅር አንድነት ይላክልን። እግዚአብሔር አምላክ የሀገራችን ይስማን፣ የገበያችን ይፈወሰን፣ ተፈራረ ቤተክርስቲያን ያስታክስልን፣ ህንፃ ቤተክርስቲያናችንን ጅማሬውን ለፍጻሜ ያደርስልን። እግዚአብሔር የሁላችንንም ጸሎት ልመና ይቀበል። በሰላም ያደርነው በሰላም ያውልን። አምላካችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የቀደም መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት እንጀራችንን ይቅር በለን እኛ ይቅርምና፣ አቤቱ ወደ ፈተና ከክፉ ሁሉ የመንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ
የተባረከ ነው ጸጋን የተሞላ ቅዱስ እግዚአብሔር ከአንቺ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ወበዘይ መጽይ ቀብክቡ በእንተ ሥጋው ሥጋ መለኮት ወበእንተ ደሙ ደመ ሕጎ ሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸሎት ወልደ ማርያም ንጽሕት በድንግልና ሕሊና ስም ዘላለም ዓለም እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ይሁድ ጌታ ያዚ ቀድስ ሊቅ ሊቀ ካህናት ሠራዊ ኃጢአቱ በውካቤ ንስሐ በደሙ ንጹሕ ይስራኤልክሙ ኃጢአተ ዘገበርክሙ ንስክሙ እስከ ይዜ አበው ካህናቱ ዲያቆናት አግብርቱ ሃይማኖተ እግዚአብሔር ቀጠስምክሙ ኩኑ ፍቱሐነ ወንጹሐነ ይረስክሙ ዘዋለት መንግሥተ ሰማያት ስናውቅ በድፍረት ሳናውቅ በስህተት ሕጉን ትእዛዙን ባጎደልነ እግዚኦ መሐረነ ክርስቶስ ክርስቶስ በእንተ ማርያም ማረን መንበር 12 ጊዜ ኢየሱስ ክርስቶስ ስራ ኃጢአት ኃጢአተ ኩሉ በቀር በአለው በቀር የጻፋቶ የተደረገ ማይሰራ ኃጢአት በኢየሱስ ክርስቶስ እግዚአብሔር ይፍታ።